ሰላም የዩቲዩብ ቤተሰቦች እንደምን ከረማችሁ? እንግዲህ ዛሬ ይሄ አላስፈላጊ ፕራንክ የሚባሉት ሀሳቦች በህይወታችን ውስጥ ምን ያህል ችግር ይዞ እንደሚመጣ የምንማርበት ቪዲዮ አለ። እሱን ቪዲዮ ተመልክተን ከዛ በኋላ ደግሞ እንደ ስነ ልቦና ባለሙያ ሙያዊ አስተያየት ለእናንተ ሰጣችኋለሁ ማለት ነው። መልካም ጊዜ። ያው ላይክ፣ ሼር፣ ሰብስክራይብ በማድረግ መተባበር የእናንተ ፋንታ ነው የሚሆነው። መልካም ጊዜ። በስነ ስርዓት አንድ እየጠየቅኩሽ ያለው ከዚህ በኋላ ከጅት እንዳትደርስ ድምፅሽን ቀንሽ፣ አትጩይ፣ ድምፅሽን ቀንሽ። በመጀመሪያ ደረጃ ለምንድን ነው እንደዚህ የምትሆኝ? እኔ እንደዚህ እንድትሆኝ አይደለም እንትን ያልኩሽ። በስነ ስርዓት አንድ እኔ እየጠየቅኩሽ ያሉት በቃ እኔ እንደዚህ አልጠበኩም ነበር። በስነ ስርዓት እኮ ነው የጠየቅኩሽ፣ እኔ አላስገድድሽም። እኔ ደግሞ እንደዚህ አክብሬ ስጠይቅሽ አንቺ ደግሞ እሺ ማለት አለብሽ። በቃ ልቀቀኝና ልሂድበት። እኔ ምንም ነገር እንትን አይደለም። እኔ አንተ ጋር ማውራትም አልፈልግም። ልቀቀኝ በቃ ልሂድበት። ስነ ስርዓት ያዝ በቃ ልውጣበት። የትም አትሄጂም። አልጠበኩም ነበር። እሺ ፍቅረኛ ነሽ። ከፍቅረኛ የማግኘት የሚችሉት ነገር ማግኘት አትችይም። በቃ እሺ ልውጣ። የትም አትወጪም እያልኩሽ እኮ ነው። አይገባሽም እንዴ እናት? ለምንድን ነው እንትን እንደዚህ ይህን ሁሉ ነገር አዘጋጅቼ ምናምን ዝም የምልሽ ይመስልሻል? ቀኝ አትንካኝ፣ እንትን አልፈልግም። በቃ አትንካኝ። በረድ ዘይት በቃ አትንካኝ። ለምንድን ነው ማለካሽ? በቃ መብት የለም። እኔ ለመንካት ጫፉን አትንካኝ። መንካት ብቻ አይደለም ገና የፈለኩትን ነገር አለ። ኧረ እባክህ አንተ ስላልክ ነው። ስነ ስርዓት ይኖር። ከመረ እኔ ስነ ስርዓት ስላለኝ እኮ ነው። በስነ ስርዓት ምንም ስነ ስርዓት የለም። ስነ ስርዓት ያለው ወንድ እኮ እንደዚህ አይደለም። በስነ ስርዓት እየጠየቀ ስነ ስርዓት ይኖር። ምን አይነት አስተሳሰብ ነው ያሰብከው? በጣም ጥሩ ነገር ነው ያሰብከው። ምንድነው ጥሩ ነገር ያሰብከው? እኔ ነኝ በክብር እየጠየቅኩሽ ያለሁት። በጣም ትደንቃለሽ። እኔ እንደዚህ አላሰብኩም። ከምር በጣም ቆሻሻ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አምላክ በጣም ቆሻሻ ነኝ። ዘርበኔ ዘይት እንዴ ዘይት አላበዛውም እንዴ? ልብልድዛ ጉልበት እንጠቀም አይፈልግ እንዴ? ምን ሰሎክ ነው አንተ ነጋ ጉልበት የምትጠቀመው? አንተ ማን ነው ያላና? በስርዓት ቁጭ በእያለ ኧረ እባክህ ደግሞ መስራት ትላለህ እንዴ? ስነ ስርዓት አይኖርም። ስነ ስርዓት ስላለኝ ነው። ስነ ስርዓት የለም። ከምር ነው ባሪ እንደዛ አላስብም ነበር። አሁን ቁጭ በይ አይደለም ማረኝ ፍራንክ ነው። ማረኝ ፍራንክ ነው። ምንድን ነው ማረኝ ምንም ፍራንክ ነው እንዴ? ምን ሆነሽ ነው? ፍራንክ ነው በቃ እዚህ ማለት ከጠገቤ እንዳትደርስ። ማረኝ ፍራንክ ነው እያልኩሽ አይደል? በቃ እኔ ዝም ብዬ ጀስት ቤተሰቦቻችን ፈታ ለማድረግ ያሰብኩት ፕራንክ ነው። እንዴት እንደዚህ ነው ያስባል? ስነ ስርዓት አይኖርም እንዴ? አንተ ግን ምን አይነት ስነ ስርዓት ቢስ ነገር። በቃሽ በቃ እርሾሽ አሁን እንዴ በኢየሱስ ምንድን ነው እርሾ? በቃ እሺ ሰላም ጋር ቤተሰቦቻችን እዛ ጋር አሉ። እንዴት አድርገህ ነው ካሜራው? እዛ ውጭ ነው እኮ እንደዚህ የደበኩት ወደ ጎና ልኪ ማለት ነው። እሺ በቃ እርሹ እንዴ በቃ ኧረ በኢየሱስ ምንድን ነው ማለት? በቃ እሺ በቃ ልውጣ። በቃ ሰላም ቢያቸው ሰላም አትያቸው። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? አይዞሽ አይደገመኝም። የምር እንደዚህ አይነት ፕራንክ እሺ ባይደገም ይሻላል። እሺ
እሺ እንግዲህ ያየነውን ቪዲዮ አይተናል፣ ተመልክተናል። በነገራችን ላይ ብዙ ጊዜ እንደዚህ አይነት ፕራንኮች ለወጣቶች ምን ያስተምራሉ የሚለውን ማሰብ ያስፈልጋል። አንድ ያው ሌላውን ያስቃል ብለን የምናስበው በሌላ መንገድ ደግሞ ሌላውን ወደ ምን ይከታል የሚለውን ደግሞ ማሰብ ያስፈልጋል። ይሄ ቪዲዮ አንድ ትውስታ ነው የሰጠኝ። ምንድነው ያ ትውስታ? ያው በፍቅር ግንኙነት ውስጥ እንደዚህ እንደ ቀልድ ነው ወይም ደግሞ በፍቅር ውስጥ ሳይሆን አይ ለመቀለድ ብዬ ነው እንጂ እኔ እሷ ላይ ጥቃት ለማድረስ አስቤ አልነበረም ብሎ በቀልድ የተጀመረ ነገር ልጅቷን ወደ መድፈር ሁኔታዎች ሄደዋል ማለት ነው። እና አንዳንድ ጊዜ እድሌን ልሞክር አይነት ቀልዶች ባንቀልድ ጥሩ ነው። ምክንያቱም አሁን እነዚህ ልጆች ያው ምናልባት ቲክቶክ ላይ በጣም ታዋቂ ሊሆኑ ይችላሉ፣ ብዙ ተከታይ ሊኖራቸው ይችላል። ግን ለሌላው ወጣት የሚያስተላልፈው መልእክት ምንድነው? ምናልባት እንደዚህ አይነት ነገር አዘጋጅቼ እድሌን ብሞክርስ? አይ አልፈልግም ካለች ያው ወደ ፕራንክ አዞረዋለሁ፣ እፈልጋለሁ ብትል ደግሞ ያው ወደሚለው አቅጣጫ ሊወስደን ይችላል። እና ከእንደዚህ አይነት ፕራንኮች ራሳችሁን ጠብቁ። ምክንያቱም አሁን እኛ ሀገር አንዳንድ ሁኔታዎች የኛ አስተዳደግ ለፕራንክ አይሆንም። በነገራችን ላይ ለምንድን ነው የማይሆነው? ያው ማህበረሰባችን በደንብ የግሩፕና ይሄ የበለቅሶ ቤት መገናኘቱ፣ በተለያየ ቦታዎች መገናኘት ብዙ ነገሮችን ጠበቅ ያለንን እና ያው ሲኬድ የእሷ ቤተሰቦች ምን አይነት ይህን ነገር ያስባሉ የሚለው ሌላ ጥያቄ ነው የሚፈጥረው። እና ስለዚህ ያላችሁን ደስታ፣ ፍቅር በማይሆን ነገር ባታበላሹት በጣም ጥሩ ነው። እናንተ ሰላማዊ ሆናችሁ ልትቀጥሉ ትችላላችሁ። ግን በሷ ዙሪያ ያለው ሰዎች ሰላማዊ ሆነው ላይቀጥሉ ይችላሉ። እንዴት እንደዚህ ያደርጋል የሚል ጥያቄ ሊመጣ ይችላል። እና በሚገባውም በማይገባውም መንገድ የሶስተኛ አካል እናንተ በፈጠራችሁት ምክንያት በህይወታችሁ ውስጥ ወይም በደስታችሁ ውስጥ ሰዎች እንዲገቡ እድል አትፍጠሩ። እና ለዛሬ ይህንን ይመስላል።